ንስር ያለ ለዚያች ሴትዮ ተሰጣት ቤተክርስቲያንና ሴትዮዋ አንደኛው ሁለተኛው ቢለው ሁለተኛው የንስር ክንፍ ያለው አንደኛ እንደ ንስር ስለሚያሳድግ መከራው ሁለተኛ ደግሞ የንስርና የቁርአን ሂደት ለማስረዳት የንስር ክንፍ ብሏል ሶስተኛ የንስር ክንፍ ተሰጣት ማለት ምን ማለት ነው የሚለውን ሐሳብ የሊቁን ትርጓሜ አምጥቼ ልንገራችሁ ንስር በጣም ከሁሉ በላይ የመብረር ኃይል አለውና ወደ ሰማይ ሲወጡ ሌሎቹ አሞራዎች መብረቅ ሲመጣ ደመናው ሲመጣባቸው ወደ ታች ነው የሚወጡት ንስር ግን በጣም ከፍ ስላለ ደመናው ላይ ሄዶ ይደርሳል ደመናው ላይ ሄዶ ሲደርስ እንግዲህ ደመናው ላይ የቅርቡ ላይ ደመናው ላይ ሲቀርብ ዝናሙ በጣም ወፍራም ስለሆነ ነፋሱ ስለማይበትነው አንድ ጊዜ ካገኘው በረዶ አንድ ጊዜ ካገኘው ሰውነቱን ምን ይለዋል ይጎዳዋል ከምኑ ቅርብ ስለሆነ ከደመናው ላይ ቀርብ በጣም ወደ ላይ ስለበረረ ማለት ነው እንዲህ ስለሚሆንበት ምን ይሆናል መሰላችሁ መጨረሻ ላይ ጥበብ ይፈልግና ከደመናው በታች ሆኜ ሄጄ አንድ እንጨት ላይ ብትጠጋ የዝናቡ ማበስበስ ላይ አልድንም የበረዶው ላይ ምን ኃይልም አልድንም መብረቁም ማስደንገጡን አይተወኝም ስለዚህ ይልና ምን ይፈጥራል ክንፉ ኃይለኛ ነውና ወደ ምን ይወጣል ከደመናው በላይ ይሆናል ደመናው ዝቅ ነው አይደል ያለ አይደል ሌሎች ከደመናው በታች ቢሆን በረዶ ይጎዳኛል መብረቁም ያስደነግጠኛል ዝናቡም ያበሰብሰኛል ይልና ንስር የሚጠቀመው ምኑን ነው ወደ ላይ ከወጣ በኋላ ምን ያደርጋል መሰላችሁ ከደመናው በላይ ሆኖ ዝናቡ እስኪያልቅ በደመናው በላይ ነው መብረቁ እስኪያልቅ ነጎድጓዱ እስኪያልቅ ከዚያ መጨረሻ ላይ ያለው በረዶ እስኪያልቅ ከደመናው በላይ ይቆይና ኋላ ደመናው ዝናብ ሲጨርስ ወደ ታች ይወርዳል ማለት ነው አሰባችሁት አይደል የንስር ክንፍ ተሰጣት ማለት ምን ማለት ነው ከዚህ ጋር ትርጓሜው ጋር የሚሄደው ብለን ስናስብ ልክ ንስሩ ከደመናው በታች አይደለም የሚሆነው ከመብረቁ በታች አይደለም የሚሆነው ልክ ደግሞ ከምኑ በታች ከነጎድጓዱ በታች አይደለም የሚሆነው ወጣና በደመናው በላይ ሆነ ዓለም እንደ ደመና ሆና መብረቅ ታበርቃለች የዘረኝነትን መብረቅ የመከራን መብረቅ የመከራን በረዶ የክፋትን በረድ ስታበርድብን ምን እንሆን ነው ከበረዶው ልክ እንደ ሌሎች እንደነቆራየ እንደነ ድንቢት ከዝናቡ በታች ከመብረቁ በታች ነው አይደለም ታዲያሳ የዓለም እንደ ክፉ በረዶ ነገሯን ክፉ ንግግሯን እንደ በረዶ ስታመጣ ሴረኝነቷን ዘረኝነቷን ክፋቷን ጉቦኝነቷን ልክ ስልጣን ወዳጅነቷን እንደ መብረቅ ሆና ስታበርቅብን እሷ እንደ ደመና ሌሎች እንደ መብረቅ ሆነው ሲበርቁ ልክ ያ ንስር ከደመናው በላይ ወጥቶ ያንን እንዳመለጠው ልቦናን ከምን በላይ ማድረግ ነው ከዓለም በላይ ማድረግ ንስር ከመደንገጥ ከመበስበስ ከበረዶ ኃይል የዳነው ከምኑ በላይ ስለሆነ ከደመናው በላይ ዓለም እንደ ደመና ጥቁር ናት መብረቅ ትወልዳለች ነጎድጓድ ትወልዳለች አስደንጋጭ ነገር ትወልዳለች በረዶ ትወልዳለች ክፉ ማንነትን ትወልዳለች በዚህም ጊዜ ግን የክርስቲያን ዓላማው እንደ ቁራ ከደመናው በታች መሆን ሳይሆን ከደመናው በላይ መሆን ዓለም እንደ ደመና ሆና ክፉ ንግግሯን ሴራዋን እንደ መብረቅ እንደ በረዶ የምታወርድብን ከሆነ እንደ ንስር በህሊናችን ከምኗ በላይ መሆን ነው ከዓለም ውጭ ማድረግ አገሬ ሰማይ ነው በቃ ካዋጣኝ እሰራለሁ እስከኖር ድረስ እሰራለሁ ህሊናዬ ከማን በላይ ነውና ከዓለም ሴራ በላይ ነው ስለዚህ የታችኛው መብረቁ ያስደነግጠኝም በታች ሳይሆን በላይ ነው ሀገሬም በላይ ነው በላይም አምላኬም በላይ ነው ያለው ከዓለም በላይ ነው ኃይሉን ከዓለማውያን በላይ ያለ ኃይል ያለው ነው ረዳቶቼ መላእክትም እንኳን ከደመናው በላይ ያሉ መላእክት ናቸው ከዓለም በታች አይደሉም ስለዚህ እኔም ህሊናዬ በላይ ነው አገሬም በሰማይ ነው ተስፋዬም ሰማያዊ ነው አምላኬም ሰማያዊ ነው እናቴም ሰማያዊ ናት ረዳቶቼ መላእክትም ሰማያዊ ናቸው ኃያላን ናቸው ብርቱዎች ናቸው ታዲያ እንዲህ ከሆኑ እኔ ከደመናው በታች የመመላለስ ቁራ ሳይሆን ከደመናው በላይ ያለው ንስር ነኝ አገሬ ሰማያዊ ነውና ብሎ መመካት ማለት ነው ስለዚህ የሁለት አይነት ማለት ሁለት ክንፍ እንደ ንስር ያለ ሁለት ክንፍ ተሰጣት ማለት ቤተክርስቲያን መዝለቅ የምትችለው እንደ ቁራ ከሁሉ በታች ስትሆን ሳይሆን እንዳሁን እንደተረጎሙላችሁ እንደ ሶስቱ ትርጓሜ እንደ ንስር ያለ ኃይል ሲኖራት ነው ማለት ነው ስለዚህ የኛ ህብረት ጽኑ መሆን አለበት የኔ ድርሻ ምንድነው ብሎ መስራት አለብን ከሁሉ ላይም እንኳን ቢያንስ የክርስቲያን አንዳንድ ጊዜ እኮ እኛ ምንም ወኛው ከምን መሰላችሁ ክርስቲያን ይላል ዮሐንስ አፈወርቅ ክርስቲያን የሚሸለመው ስላሸነፈ አይደለም ይላል ታዲያ ሳልና ስላልተሸነፈ ነው ማሸነፍ የኛ ድርሻ አይደለም አለመሸነፍ ግን የኛ ድርሻ በደንብ አስቡ ልክ ሌሎችን የሆነ ነገር ማድረግ አይደለም የኛ ድርሻ መታገል ነው በቃ አይደል በዛ ስራ መስራት ክፉ ምን
የዘመን ጨለማ እስኪያልፍ ድረስ ማለት በዚህ ህብረት እንድትጸኑ በዚህ ማንነት እንድትኖሩ ቤተክርስቲያን ምንድናት? ንስር ናት፣ ቁራ ናት። የንስር ስረቱ፣ የንስር አስተዳደጉ፣ የንስር ውጤታማነቱ ምንድነው? የኔስ እንዴት ነው? ከንስር ጋራ ነው ከቁራ ጋር ነው ያለው? ከነድሚጥ ጋራ ነው ከነርግብ ጋራ ነው ያለው ብሎ ይህንን ማሰብ ከኛ ውስጥ ላይ ግድ ይላል ማለት ነው ወንድሞቼና እህቶቼ። ስለዚህ እንደ ንስር ያለው ሁለት ክንፍ ተሰጣት። መንፈሳዊ ተጋድሎና ብርቱ ሃይማኖት ተሰጥቶናል። ህብረታችንን ጽኑ አድርገን ማንነታችንን ብርቱ አድርገን እንደ ኤልያስ አንድ ብንሆንም እንኳን እኛ ያላወቅናቸው ብዙዎች 200 ማለት ወደ 2000 በላይ አሉ አይደል ያለው ጌታ። ስለዚህ እኛ እንደ ኤልያስ ብቸኞች ቢመስለንም እንኳን ሌሎች ከኛ ጎን ላይ ያሉ ሰው ባይኖር እንኳን መላእክት እንዳሉ ማመን እኮ ግድ ይላል። መላእክት እንኳን እንደማይተውን እግዚአብሔር እንደማይተውን ማመን። ስለዚህ በሰማይም ያለው በገነትም ያሉ መላእክቶችም ስውራን አበው ጸሎተኞችም ከኛ ያሉ ህብረትም ከኔ ጋር ከሆኑ ታዲያ ለምንድን ነው የጅብ ጫጫታ አንበሳን አያስፈራው? የቁራ ጩኸት ንስርን አያስደነግጠው? የማንም የዓለም ሁካታ የኛን ኃይል የኛን ህብረት አይበትነውም ብሎ በእምነት መጽናት። እንደ ንስር ያለ ሁለት ክንፍ ተሰጣት።